መታሰቢያህን የሚያደርግ በአማላጅነት የሚታመን ሰው ንስሐ ሳይገባ በድንገት ቢሞት እምርልሃለሁ። እናትና አባቱ ሞተው ወደ ሲኦል ከወረዱ በኋላ ከሲኦል አውጥቼ ወደ ርስትህ እንድታስገባቸው ላንተ ሰጣለሁ። ልጅ ባይኖረው ልጅን ሰጥልሃለሁ። ዘሩንም ቆጥሬ እስከ 15 ትውልድ ድረስ እምርልሃለሁ። በተጋድሎ የተቀደሱ ገዳማትህን ደብረ ዝቋላንና ምድረ ከብድን የተሳለመ ወንዱ እንደ 40 ቀን ሴቷ እንደ 80 ቀን ሕፃናት ንጹሃን ይሆናሉ። እንደ መጥምቀ መለኮት ቅዱስ ዮሐንስና እንደ ወንጌላዊ ቅዱስ ዮሐንስ ይሆናሉ ብሎ ጌታችን ቃል የገባላቸው እግዚአብሔር ከእናታቸው ማህፀን መርጧቸው በዚህች ዓለም 562 ዓመት ሲኖሩ እህል ውሃ ያልቀመሱ ልብስ ያለበሱ 60 አናብስትና 60 አናምርት የሚያጅቧቸው ሰማያዊ ህብስትና ሰማያዊ ጽዋን በማየት ብቻ ይጠግቡ የነበሩ ሰውነታቸው በፀጉር የተሸፈነላቸው ስለኛ ስለ ኢትዮጵያውያን ለመቶ ዓመታት በዝቋላ ባህር ውስጥ ገብተው የጸለዩና ጌታችን የኢትዮጵያን ሕዝብ አስራት አድርጌ ሰጠው ብሎ ቃል የገባላቸው በመባረቅት ላይ ተሹመው 7ቱ ሊቃነ መላእክት እየተራዷቸው ብዙ አጋንንትን ከሀገራችን ያጠፉ ታላቁ አባት ኮከበ ገዳም ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ ዛሬ መጋቢት 5 ቀን ያረፉበት ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ ጸሎት ይማረን ይቆየን።